ዩኒት 1 ሴት ኤንድ ኤሌመንት ነው የምናየው። ሴት ኤንድ ኤሌመንት ግሬድ 9። እሱን ከመጀመራችን በፊት ዲፊኒሽንስ ኦፍ ሴት እናያለን። ዲፊኒሽን ኦፍ ሴት ኢዝ ኤኒ ዌል ዲፋይንድ ኮሌክሽንስ ኦፍ ኦብጀክት ነው፣ ስብስብ ማለት ነው። ኤሌመንት ደግሞ ማለት ሜምበር ነው። ፎር ኤግዛምፕል ሴት ኦፍ ናቹራል ነምበር 1 2 3 እያለ ይቀጥላል። ስለዚህ 1 2 3 ሜምበር ናቸው ማለት ነው። ሴትን ክላሲፋይ እናደርገዋለን። ሴትን በምን አይነት መንገድ እንገልጻለን የሚለውን በሶስት አይነት መንገድ መግለጽ እንችላለን። አንደኛው ሊስቲንግ ሜተድ ነው። ሊስቲንግ ሜተድ ፎር ኤግዛምፕል ሴትስ ኦፍ ናቹራል ነምበር ብንል 1 2 3 እያለን ሊስት እናደርገዋለን ነው። ሊስቲንግ ሜተድ ማለት መዘርዘር ማለት ነው። ሁለተኛው ደግሞ ቨርባል ሜተድ ነው። ቨርባል ሜተድ ደግሞ ማለት ቀጥታ መጻፍ ነው፣ በጽሁፍ መግለጽ ነው። ሴት ኦፍ ናቹራል ነምበር እንደዚህ አድርገን የምንጽፍ ከሆነ ቨርባል ሜተድ ይባላል። ሶስተኛው ደግሞ ሴት ቢልደር ሜተድ ነው። ሴት ቢልደር ሜተድ ደግሞ ማለት ፎር ኤግዛምፕል ኤክስ የናቹራል ነምበር ስብስብ ውስጥ የምትከተት ከሆነ በፎርሙላ ነው የምንጽፈው ማለት ነው። ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ብለን እንደዚህ አይነት በሲምቦሊካል የምንጽፍ ከሆነ ሴት ቢልደር ሜተድ ይባላል። ናቹራል ነምበርን በሁለት አይነት መንገድ መግለጽ እንችላለን። አንደኛ ኮምፕሊት ነው፣ ሙሉ ለሙሉ መግለጽ የምንችለው እና ፓርሻል ነው። ኮምፕሊት ማለት ናቹራል ነምበር ለዛን 5 ካለን ከ5 ያነሱ 1 2 3 4 ናቸው፣ ሙሉ ለሙሉ ገልጸናቸዋል፣ ኮምፕሊት ሜተድ ይባላል። ፓርሻል ሜተድ ደግሞ የምንለው ሙሉ ለሙሉ መግለጽ ማንችላቸው፣ ለምሳሌ ናቹራል ነምበር ካለን ኦል ናቹራል ነምበር 1 2 ብሎ 3 ብሎ ጀምሮ ይቀጥላል። ስለዚህ ፓርሻሊ መግለጽ ስንፈልግ ናቹራል ነምበርን በእንደዚህ አይነት ሲስተም መጠቀም እንችላለን። ፓርት 2 ደግሞ ስፔሻል ሴቶች አሉ። ፓርት 2 ደግሞ ስፔሻል ሴት ነው። እሱን በአምስት እንከፍላለን። አንደኛ ኢምፕቲ ሴት ነው። ኢፍ ኤ ሴት ኢዝ ኮንቴኒንግ ኖ ኤሌመንት ካለ ምንድን ነው ማለት ነው? ኢምፕቲ ሴት ነው። ኤግዛምፕል ሴት ኦፍ ናቹራል ነምበር ቢትዊን 1 ኤንድ 2 ካለ በአንድና በሁለት መካከል ናቹራል ነምበር የለም፣ ስለዚህ ኢምፕቲ ነው። ሁለተኛው ነው ፋይናይት እና ኢንፋይናይት ሴት ነው። ፋይናይት ሴት ማለት መግለጽ የምንችለው ነው። አሁን ለምሳሌ ናቹራል ነምበር ሌዛን 5 ካለን 1 2 3 4 አይደለም መግለጽ የምንችለው ሲሆን ማለት ነው። ኢንፋይናይት ደግሞ ሴት ኦፍ ናቹራል ነምበር ካለን 1 2 3 ኢንፋይናይት ናቸው፣ ብዙ ናቸው። ስለዚህ ኢንፋይናይት ሴት ይባላል። ሶስተኛው ደግሞ ሰብሴት ነው። ኤ 1 2 3 ወስደናል፣ ቢ ደግሞ 1 2 3 ወስደናል። ኤ ሰብሴት ኦፍ ቢ ሲባል ኤ ውስጥ ያለው ቢ ውስጥ አለ፣ ቢ ውስጥ ያሉትም ኤ ውስጥ ሊገኙ ይችላሉ። ሰብሴት ማለት ይሄ ነው። እሺ አራተኛ ላይ ደግሞ ስንሄድ ፕሮፐር ሰብሴት ነው። ፕሮፐር ሰብሴት ማለት ኤ ፕሮፐር ሰብሴት ኦፍ ቢ ስንል ኤ ውስጥ ያሉት ቢ ውስጥ ይኖራሉ፣ ኤ ውስጥ ያሉት ደግሞ ከቢ ማነስ አለባቸው። ቢ ውስጥ ያሉት ግን ኤ ውስጥ መኖር የለባቸውም ህጉ። ለምሳሌ 3ን ብናይ ኤ ውስጥ የለም። ስለዚህ ፕሮፐር ሰብሴት ይሄ ነው ህግ፣ የፕሮፐር ሰብሴት ህግ ማለት ነው። ኤ ፕሮፐር ሰብሴት ኦፍ ቢ ስንል ፊወር መሆን አለበት፣ ኤ ከቢ ማለት ነው። ኦኬ ሶስተኛው ደግሞ ኢኳል ሴት ነው። ኢኳል ሴት ማለት ቱ ሴት ሀፍ አይዴንቲካል ኤሌመንት ሲኖራቸው ነው። ለምሳሌ ኤ 1 2 3 ነው፣ ቢ 3 2 1 ነው። ቦታ የተቀየሩት ሁለቱም አይዴንቲካል ናቸው። ኢኩቫለንት ሴት ደግሞ ማለት ነምበር ኦፍ ኤሌመንታቸው ተመሳሳይ ሲሆን ነው። ዘሴም ነምበር ኦፍ ኤሌመንት ሲኖራቸው ነው። ለምሳሌ ኤ 1 2 3 ነው፣ ቢ ደግሞ ኤ ቢ ሲ ነው። 3 3 ነምበር ኦፍ ኤሌመንት አላቸው። ስለዚህ ኢኩቫለንት ናለን። ይህንን ምን አያችሁት? መልሳችን ምንድን ነው? ይህን ጥያቄ ኤ 1 2 3 ሆኗል፣ ቢ ደግሞ 1 2 3 4 ስትሆናል። ስለዚህ ቢ ነው፣ ኤ ሰብሴት ኦፍ ቢ ነው። ሶስተኛው ደግሞ ፋይናይት የሆነው የትኛው ነው ነው የሚለው 2003 ላይ ማትሪክ ጥያቄ ላይ ነበረ ነው። ኤ ፖይንት ኦን ነምበር ላይን የሚገኙት ብዙ ናቸው። ቢ ደግሞ ኮምፖዚት ነምበር ነው የሚለው ለዛን 1000 ነው የሚለው መግለጽ ይቻላል። እሱ አይደል እስከ 99 ድረስ መግለጽ እንችላለን ኮምፖዚት ነምበሮችን። ሶስተኛው ደግሞ ሴት ራሽናል ነምበር ቢትዊን ይላል። ከዜሮ እስከ ራሽናል ነምበር እና ራሽናል ነምበር መግለጽ አንችልም፣ ብዙ ናቸው። ዲ ደግሞ ፖዚቲቭ ፕራይም ነምበር ነው። ፕራይም ነምበር በራሳቸውና በአንድ መካፈል የሚችሉ ናቸው፣ ብዙ ናቸው። ስለዚህ መልሳችን ምንድን ነው ማለት ነው? ቢ ነው። ሶስተኛው ደግሞ አብሶሉት ቫሊዩ ኦፍ ኤክስ ማይነስ 1 ኢኳል ቱ 1 ነው የሚለው ፓወር ሴት ሊጠየቅ ነው። ስለዚህ ፓወር ሴቱን ለማግኘት መጀመሪያ ሶልቭ እናደርጋለን። ኤክስን አብሶሉት ቫሊዩን ሶልቭ ስናደርግ ፕላስ ኦር ማይነስ 1 ይሆናል። መጀመሪያ ፕላስ ስንወስድ 2 ይመጣል ኤክስ ቫሊዩ። ሁለተኛ ደግሞ ኤክስ ማይነስ 1 ማይነስ 1 አድርገን ስንወስድ ኤክስ ቫሊዩ 0 መጣ። ኤክስ ስንት ነው? 0 እና 2። ስለዚህ ኤናችን ስንት ነው? 2 ቱ ዘ ፓወር ኦፍ ኤን ነው ፎርሙላው። 2 ዘ ፓወር ኦፍ 2 ኢኳልስ ቱ 4። መልሳችን ምንድነው? ኤ ነው። ኢምፕቲ ሴት 0 2 እና 0 እና 2 የሚሆነው ማለት ነው። ስለተከታተላችሁ አመሰግናለሁ። ፎሎ አድርጉኝ።